ጴጥሮስን እንደዚህ ያለው ኢየሱስ ጴጥሮስ አለው 3 ጊዜ ዶሮ ሳይጮህ ትክደኛለህ አለው። ዛሬ ያየሁት የሚገርማችሁ እስከ ዛሬ የምናቀው አንዲቷ ገረድ ፊት መካዱን ነው የምናቀው። ገረዲቷ ፊት ሲክድ ዶሮ የጮኸ ነው የሚመስለኝ። ለካ ኢየሱስ 3 ጊዜ ነው ምትክደኝ ነው ያለው። የመጀመሪያው ይላል ገረዲቱ ናት አገኘችውና ይሄ ሰው ከኢየሱስ ጋር ነበረ ስትለው በፍጹም ብሎ ካደ። ሌላ ሁለተኛ ሰው መጣ ይላል። ይሄ ሰውማ ከኢየሱስ ክርስቶስ ጋር ነበረ፣ አቀዋለሁ ነበር ከኢየሱስ ጋር አለው። አሁንም ጴጥሮስ ምን አለ? አረ በፍጹም እኔ አይደለሁም አላቀውም ይሄን ሰውዬ። የሚገርማችሁ ሶስተኛው ሰው ግን መጽሐፉ የሚለው ምንድነው? አስረግጦ ነው የሚለው። እንደ ገረዲቱና እንደ ሁለተኛው ሰው አይ ነበርክ ብለው ያለፉ አይደሉም። ይሄ ሶስተኛው ሰው አስረግጦ ይላል የገሊላ ሰው ነክ አንተ ከሱ ጋር ነበርክ ብሎ አስረግጦ መናገር ሲጀምር ጴጥሮስም ይላል ይምልና ይሁን የሚያስረግጥ ሲመጣ ጴጥሮስ ወደ መሐላ መጣ። ምክንያቱም ማስረጃ መረጃም ያለው ሰው ነው የመጣው። የምን አይነት ሰው እንደሆነ ጭምር አስረግጦ መናገር ሲጀምር ይላል ይምልና ይገዘት ጀመር። ልክ ሶስተኛው ክህደት ሲፈጸም ዶሮ ጮኸ። ምክንያቱም 3 ከካደ በኋላ ነው ዶሮ የሚጮኸው። ልክ ዶሮ ሲጮህ ይላል ኢየሱስም ወደ ጴጥሮስ ዘወር አለ ይላል። አላልኩህም ነበር አይነት ነው። ማንም ሊክድህ ይችላል፣ እኔ ግን ስትል ነበር። ጴጥሮስ እኮ ዘወር ሲል ከኢየሱስ ጋር አይን ላይን ሲጋጭ ጴጥሮስም የጌታ ቃል ትዝ ብሎት ይሁን ነገር ካበቃ በኋላ ትዝ አይበለን የእግዚአብሔር ቃል ሁል ጊዜ እንደ ዕቃ ጦር አድርገን የምንይዘው ይሁን የእግዚአብሔር ሐሳብ።